ኢየሱስ ከዮሐንስ ይበልጥ ብዙ ሰዎችን ደቀ መዛሙርት እንደሚያደርግና እንደሚያጠምቅ ፈሪሳውያን ሰሙ። ሆኖም ያጠምቁ የነበሩት የእርሱ ደቀ መዛሙርት እንጂ እርሱ ራሱ አያጠምቅም ነበር። ስለ እርሱ የተባለውን ፈሪሳውያን እንደሰሙ ባወቀ ጊዜ ኢየሱስ የይሁዳን ምድር ትቶ ወደ ገሊላ ተመልሶ ሄደ። ወደዚያም ሲሄድ በሰማርያ በኩል ማለፍ ነበረበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ቦታ አጠገብ ወደምትገኝ ሲካር ተብላ ወደምትጠራ የሰማርያ ከተማ መጣ። በዚያም የያዕቆብ የውሃ ጉድጓድ ነበረ። ኢየሱስ መንገድ ከመሄድ የተነሳ ስለደከመው በጉድጓድ አጠገብ ተቀመጠ። ጊዜውም ወደ 6 ሰዓት ገደማ ነበር። በዚያን ጊዜ አንዲት የሰማርያ ሀገር ሴት ውሃ ልትቀዳ ወደ ጉድጓዱ መጣች። ውሃ ጠጪኝ። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበር። አንተ ከአይሁድ ወገን ሆነህ እንዴት እኔን ሳምራዊቷን ውሃ ጠጪኝ ብለህ ትጠይቀኛለህ? ይህን ማለቷ አይሁዳውያን ከሳምራውያን ጋር ኅብረት ስላልነበራቸው ነው። የእግዚአብሔርን ስጦታና ውሃ ጠጪኝ የሚልሽን ማን እንደሆነ ብታውቂ ኖሮ እርሱን መለመን የሚገባሽ አንቺ ነበርሽ። እርሱም የሕይወት ውሃን ይሰጥሽ ነበር። ጌታ ሆይ አንተ መቅጃ የለህም፣ ጉድጓዱም ጥልቅ ነው። ታዲያ የሕይወት ውሃ ከየት ታገኛለህ? ይህ ጉድጓድ የሰጠን አባታችን ያዕቆብ ነው። እርሱና ልጆቹ ከብቶቹም ከዚህ ጉድጓድ ጠጥተዋል። መቼም አንተ ከያዕቆብ በልጣለሁ አትልም ትላለህ እንዴ? ከዚህ ውሃ የሚጠጣ ሁሉ እንደገና ይጠመዋል። እኔ ከምሰጣቸው ውሃ የሚጠጡ ለዘላለም ከቶ አይጠሙም። እኔ የምሰጣቸው ውሃ በውስጣቸው የሚፈልቅ የውሃ ምንጭ ለሚጠጡት ሰዎች የዘላለም ሕይወት የሚሰጣቸው ሕይወት ሰጪ ውሃ ይሆናል። ጌታ ሆይ ከእንግዲህ ወዲህ ውሃ እንዳይጠማኝና ወደዚህ ለመቅዳት እንዳልመጣ እባክህ እንዲህ አይነቱን ውሃ ስጠኝ። ሂጂና ባልሽን ጠርተሽ ነይ። ባል የለኝም። ባል የለኝም ማለትሽ ልክ ነው። 5 ባሎች ነበሩሽ። አሁንም ካንቺ ጋር ያለው ሰው ባልሽ አይደለም። እውነቱን ነግረሽኛል። ጌታ ሆይ ነቢይ እንደሆን ካሁን አወቅ። ሳምራውያን አባቶቼ በዚህ ተራራ ላይ ለእግዚአብሔር ሰገዱ። እናንተ አይሁዳውያን ግን ለእግዚአብሔር ልንሰግድ የሚገባው በኢየሩሳሌም ነው ትላላችሁ። እመኚኝ አንቺ ሴት፣ ሰዎች በዚህ ተራራ ላይ ወይም በኢየሩሳሌም ለአብ የማይሰግዱበት ጊዜ ይመጣል። እናንተ ሳምራውያን ለማታውቁት አምላክ ትሰግዳላችሁ። እኛ አይሁዳውያን ግን መዳን የሚመጣው ከአይሁድ ስለሆነ የምንሰግድለትን አምላክ እናውቀዋለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። እንዲያውም አሁን መጥቷል። አብም የሚፈልገው በዚሁ መንገድ የሚሰግዱለትን ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባቸዋል። መሲሁ እንደሚመጣ አውቃለሁ። እርሱ ሲመጣ ሁሉ ነገር ይነግረናል። እነሆ አሁን የማነጋግርሽ እኔ እርሱ ነኝ። በዚህ ጊዜ ደቀ መዛሙርቱ ከሄዱበት ተመልሰው መጡ። ኢየሱስ ከሴት ጋር በመነጋገሩ ተደነቁ። ይሁን እንጂ ምን ትፈልጊያለሽ? ወይም ከእርሷ ጋር ለምን ትነጋገራለህ ብሎ የጠየቀው ማንም አልነበረም። ከዚህ በኋላ ሴትዮዋን ስራዋን ትታ ወደ ከተማ ሄደችና ለሰዎቹ እንዲህ አለች። የሰራሁትን ሁሉ የነገረኝን ሰው ኑዩ። ምናልባት እርሱ መሲህ ይሆንን? ሰዎቹም ከከተማ ወጥተው ወደ ኢየሱስ ሄዱ። በዚህ ጊዜ ደቀ መዛሙርቱ መምህር ሆይ አንዳች ምግብ ብላ ሲሉ ለመኑት። እርሱ ግን እናንተ የማታውቁትን የምበላው ምግብ አለኝ። ስለዚህ ደቀ መዛሙርቱ ሰው ምግብ አምጥቶለት ይሆን ተባባሉ። የኔ ምግብ የላከኝን ፍቃድ ማድረግና እንድሰራው የሰጠኝ ስራውን መፈጸም ነው። እናንተ ገና 4 ወር ቀርቶታል፣ ከዚያ በኋላ መከር ይሆናል ትሉ የለም? እኔ ግን ቀና በሉና እርሻዎቹ ለመከር እንደደረሱ ተመልከቱ። እላችኋለሁ የሚያጭድ ደሞዙን ይቀበላል፣ ለዘላለም ሕይወት የሚሆን ፍሬም ይሰበስባል። ስለዚህ የሚዘራውም የሚያጭደውም አብረው ይደሰታል። በዚህም ምክንያት አንዱ ይዘራል፣ ሌላው ያጭዳል የተባለውም አባባል እውነት ነው።
እኔም ያልደከማችሁበትን እንድታጭዱ ላኳችሁ። ሌሎች በሥራ ደከሙ፣ እናንተ ግን በድካማቸው ፍሬ ተጠቀማችሁ። ሴትየዋ የሠራሁትን ነገር ሁሉ ነገረኝ ብላ በመሰከረችው መሠረት ከዚያ ከተማ ብዙ ሰዎች አመኑ። ስለዚህ የሰማርያ አገር ሰዎች ወደ ኢየሱስ በመጡ ጊዜ ከእነርሱ ጋር እንዲቆይ ለመኑት። እርሱም 2 ቀን እዚያ ቆየ። በቃሉም ምክንያት ሌሎች ብዙ ሰዎች በእርሱ አመኑ። ሴትዮዋንም ከእንግዲህ ወዲህ እርሱን የምናምነው አንቺ በነገርሽን ቃል ብቻ ሳይሆን እኛ ራሳችን ስለሰማንና በእርግጥ እርሱ የዓለም አዳኝ እንደሆነ ስላወቅን ነው አሏት።